ሃይ እንግዲህ ተመልካቾቻቼ ዛሬ ደግሞ ስለ መኪና ቴክኒክ ክፍሎች በሚለው አንዳንድ ነገር አሳያችኋለሁ። ያው ሙሉ ይዘቱን ያው በቀጣይ ቪዲዮ ይዘላችሁ እመጣለሁ። ግን በዛሬ ስለ ወርክሾፕ ክላስ የቴክኒክ ክፍሎች የተሽከርካሪ የቴክኒክ ክፍሎች ስለምንላቸው አንዳንድ ነገሮች እናያለን። አንድ መኪና ከአምስት መሰረታዊ ነገሮች የተዋቀረ ነው። አንዱ ሞተር ምንለው ክፍል፣ ሁለተኛ የተሽከርካሪ የኤሌክትሪክ ክፍል፣ ተሽከርካሪ የኤሌክትሪክ ክፍል፣ ሶስተኛ ኃይል አስተላላፊ ክፍሎች ምንላቸው፣ አራተኛ ቻንሲ፣ አምስተኛ የመኪና የውጨኛው ፓርት ወይም ቦዲ የምንለው ክፍል ይሆናል። መኪና ከአምስት ነገር የተዋቀረ ቢሆንም በመኪናችን ዲስአሰምብል ሲሆን አሁን በምታዩት ቪዲዮ ይመስላል። ወርክሾፓችን ውስጥ መኪና ልናገኛቸው የምንችላቸው ኮምፖነንቶች ምን ምን ሊሆን ይችላሉ የሚለው በወርክሾፓችን አንድ በአንድ እናያለን ማለት ነው። እኔ ዛሬ ስለ አውቶሞቲቭ ካር ወይም ስለ አውቶሞቲቭ መኪና ምን ይመስላል፣ መኪናን ዲስአሰምብል ሲሆን ምን ይመስላል ለሚለው ቪዲዮ ያው ይዘላችሁ የመጣሁት ይሄን ነው ማለት ነው። ወርክሾፓችን ይሄ ይመስላል በትንሹ። ወርክሾፓችን ይሄን ይመስላል ማለት ነው። አሉ ለእግረኛና ለተሽከርካሪ ሊተከሉ ዓለም አቀፍ የመንገድ መብራቶች መብራቶች በሁለት ነው፣ የእግረኛና የተሽከርካሪ። የእግረኛ በሚሆንበት ሰዓት የእግረኛ ተሽከርካሪ ሁለት አይነት መብራት ይጠቀማል። ልክ እዚህ ጋር ምስሉ ላይ እንደምታይ ቀይ መብራት በሚበራበት ሰዓት እግረኛን እንዲቆም፣ ልክ አረንጓዴ ሲበራ ደግሞ ያው እግረኛው እንዲተላለፍ የሚፈቅድ ማለት። የተሽከርካሪ ዓለም አቀፍ መብራቶች የሚባል ደግሞ በከለራቸው ሶስት ሲሆኑ በአበራራቸው አራት፣ በአበራር ቅድመ ተከላቸው በአራት ከፍለን እናያቸዋለን። አንዱ ቀይ ሲበራ ተሽከርካሪያችን ሙሉ ለሙሉ ዜብራን ሳይረግጥ ወይም የእግረኛ መስተላለፊያውን ሳይረግጥ እንዲቆም ያስገድዳል ማለት ነው። ቀይና ቢጫ በሚበራበት ሰዓት ቆመው የነበሩ ተሽከርካሪዎች ለመሄድ ይዘጋጃሉ። ልክ አረንጓዴ ሲበራ ቆመው የነበሩ መኪናዎች መሄድ ይጀምራሉ ወይም እንዲሄዱ ይፈቅዳል ማለት ነው። አረንጓዴ ከበራ ቀጥሎ የሚበራው ቢጫ መብራት ሲበራ ወደ አደባባይ ያልደረሱ ዜብራን ሳይረግጡ በ12 ሜትር በማይርቅ ርቀት እንዲቆሙ ዜብራን ሳይተላለፉ ማለት። አደባባይን የገባ ደግሞ በፍጥነት ለቀው እንዲወጡ ምን ያደርጋል? ያስገድዳል ማለት ነው። ዓለም አቀፍ የመንገድ መብራቶች ምንላቸው እነዚህ ይመስላል። ቀጥለን የማየው ስለ አውቶማቲክ መኪና ነው። አውቶማቲክ መኪና ውስጥ ምን አለ? አውቶማቲክ መኪና ከማኑዋል መኪና በምን ለምንለየው? አንዱ በጊር ቦክስ ሲስተማቸው ነው የሚለያዩት ማለት። በጊር ቦክስ ሲስተማቸው
አንዱ በጣም የሚለይበት አንድ ምክንያት እሱ ነው። ጊርቦክሳቸው አውቶማቲክ ሲሆን አውቶማቲክ ጊርቦክስ ነው። የሰው ኢንተርቬንሽን ሳያደርገው ማርሽ ነዳጅን በምንረግጥበት ሰዓት ማርሹ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ በማርሽ እንዲሰጠን በራሱ የተገጠመ አውቶማቲክ ጊርቦክስ አለው። በአውቶማቲክ በሚሆንበት ሰዓት ከፐርሴንት ፔዳላችን አይኖርም ማለት በፐርሴንት ፋንታ ቶርክ ኮንቨርተር የሚባላሉ። ቶርክ ኮንቨርተሩ በዘይት ነው የሚሰራው። ምንድነው የሚያደርገው? በመኪናችን ወይም ማርሽ በምንቀይርበት ሰዓት ነዳጅ ስንሰጥ ቶርክ ኮንቨርተሩ ፍሬናችን ነው ማርሽ አንደኛ፣ ሁለተኛ፣ ሶስተኛ ብሎ ወይም አራተኛ፣ አምስተኛ ሪቨርስ እንዲያስገባልን የሚያደርግ ቶርክ ኮንቨርተር ይገጠምላቸዋል። አራት ነገር አሉ። አራት ነገር በማርሽ እጀታው ወይም የምናገኘው አራት ነገር አለው። አንዱ ፓርኪንግ ነው። ፓርኪንግ መቼ እንጠቀማለን? መኪናችን ሙሉ ለሙሉ ለረጅም ሰዓት ማቆም ስንፈልግ ማለት ነው። ማቆም ስንፈልግ የምንጠቀመው ፓርኪንግ ይሆናል። ፓርኪንግ። ሪቨርስ ከቆመበት መኪናችን ወደ ኋላ መሄድ ስንፈልግ ሪቨርስ ማርሽ እናስገባለን። መኪናው ከቆመበት ወደ ኋላ ይሄዳል ማለት ነው። ኒውትራል ዜሮ ማርሽ ማለት ነው። ዜሮ ማርሽ በሚሆንበት ሰዓት መቼ እንጠቀማለን? በመስቀለኛ ወይም ክራውድድ በሚሆንበት ሰዓት፣ አደባባይ በምንሄድበት ሰዓት፣ በምንቆባበት ሰዓት ለአጭር ጊዜ መኪናችን ለማቆም ስንፈልግ ማርሻችን ኒውትራል ላይ አቁመን መሆን አለበት። ካልሆነ ፓርኪንግ ብናደርገው የማርሻችን ሁኔታ ወይም በማርሽ ጊርቦክሳችን ያሉ ክለቾች ይሞቁና ቶሎ እንዲበሉ ያደርጋል ማለት ነው። ቀጥለን ድራይቭ የሚለው ነው። ድራይቭ መኪናችን ከቆመበት ለመሄድ ስንፈልግ ያው ማርሻችን እናደርገዋለን ድራይቭ ላይ እናደርገዋለን። ዲ ማለት ድራይቭ ነው። እነዚህ ዋናዎቹ ናቸው። ሁለት መቼ እንጠቀማለን? መኪናችን ተጨማሪ ፍጥነት በሚፈልግበት ሰዓት ሁለት ቁጥር አድርገን። ተጨማሪ ፍጥነት የሚያስፈልገው በመኪናችን መቼ ነው? ተጨማሪ ፍጥነት የሚያስፈልገው አሸዋማ በሚሆንበት ሰዓት ወይም እኛ ተጨማሪ ፍጥነት አግኝተን መኪናችን በፍጥነት የሆነ ቦታ ለመድረስ ስንፈልግ የምንጠቀመው ሁለት በምትለው ነው። ወይም ኤል የምንጠቀመው የመኪናችን ሎው ድራይቭ ወይም መኪናችን ተጨማሪ ጉልበት በምትፈልግበት ሰዓት ወይም ተጨማሪ ጉልበት አግኝተን መኪናችን በጉልበት አግኝታ በቀላሉ እንድትሄድልን በምትፈልግበት ሰዓት ኤል ላይ እናደርገዋለን። ኤል ወይም ሎው ድራይቭ የምንለው ማለት ነው። ኤል የምንጠቀመው በአብዛኛው በጣም ዳገተማ የሆነ ቦታዎች፣ ጭቃማ በሆኑ ቦታዎች እና ተጨማሪ ጉልበት አግኝተን ከጭቃም ዳገቱን በቀላል ለመውጣት መኪናችን ኤል ላይ እናደርጋለን። አውቶማቲክ መኪና PRND ኤል የሚለው ፒ ፓርኪንግ ነው፣ አር ሪቨርስ ነው፣ ኤን ኒውትራል ወይ ዜሮ ማርሽ ነው፣ ዲ ድራይቭ ሁለት ተጨማሪ ፍጥነት ለማግኘት ወይ ሃይ ድራይቭ፣ ኤል ሎው ድራይቭ ተጨማሪ ጉልበት ለማግኘት በአውቶማቲክ ማርሽ እንጠቀማለን ማለት ነው። ይሄን ይመስላል ማለት ነው። ይሄን ይመስላል። ሌላ በዳሽቦርዳችን ያሉ ምልክቶች አይተናል። ዳሽቦርድ የምንለው ክፍል ይሄ ነው። እንደምታዩት ዳሽቦርድ የምንለው ክፍላችን ነው። በዳሽቦርዳችን ምን አለ? ስፒዶሜትር የምንለው ክፍል አለ። ስፒዶሜትር የመኪናችን ፍጥነት የሚለካልን መሳሪያ ነው ማለት ነው። ከዜሮ እስከ 100 እንደምታዩት ዳሽቦርዳችን ላይ ያለው ምልክት ማለት ነው። ሁለተኛ የመኪናችን የሙቀት ጌጅ የምንለው የሙቀት ጌጃችን ሞተራችን በሚሞቅበት ሰዓት ወይም ኦቨርሂት በሚያደርግበት ሰዓት ቀይ ዞን ላይ ይገባል። መኪናችን አቁመን ሞተራችን ማቀዝቀዝ እንዳለብን ይነግረን ማለት ነው። ይሄ
ዳሽቦርድ ያላችሁ ምልክቶች አንድ በአንድ ቪዲዮ እሰራላችኋለሁ። ችግር የለውም፣ ምንም ችግር የለውም። በደንብ እየሰራው ነው። ሶ አሁን ያው ቪዲዮው የተወሰነ ወርክሾፓችን ምን ይመስላል ለሚለው ብቻ ለማየት ስለሆነ አለውና አንዱ በአንድ ቪዲዮ ሰርቼ እለቅላችኋለሁ። ያው እስከዛ ግን ወርክሾፓችን ምን እንደሚመስል እንድታዩት ፈልጌ ነው። ሶ ወርክሾፓችን ኢንቴሪየር ሃውሲንጉ ወይም የውስጠኛው ወርክሾፓችን ክፍል ይሄን ያዘ። ይሄን ይመስላል እንደምታዩት። ያው እዚህ ጋር እንደምታዩ በቤንዚን ሞተር እሳት አቀጣጣይ ክፍሎኛ የሞተር ማስለሰያ ክፍሎች የምላቸው እዚህ እንደምታዩት ነው ማለት ነው። ሞተር ምንለው ይሄ ይመስላል። ያው ዲቴይል አንድ በአንድ እናያለን። ሶ ወርክሾፓችን ይሄ ይመስላል። ቀጣዩ የተለያየ ቪዲዮ ሰራላችኋለሁ። ምንም አያሳስባችሁ። አንድ በአንድ ቪዲዮ ሰርቼ አስተማሪ የሆነ በመንገድ አንድ በአንድ ዲቴይል በሆነ መንገድ ጠቅስላችኋለሁ። እስከዛ ሰላም ሁኑ። ቻው።